ካኔልማ ከናፉራ ቁልቁሉ ዋቅቶ ኪቻ አሜን። የተከበራችሁ የሀገረ ስብከታችን ሰራተኞች፣ የዚህ የታላቁ ወረዳ ስራ አስኪያጅ፣ እንዲሁ ለዚህ ሕዝብ የእግዚአብሔርን ቃል ለማሰማት የተጠማውን ሕዝብ በቃሉ ለማረስረስ የመጣችው የወንጌል ገበሬዎች፣ መምህራን፣ እንዲሁም ደግሞ በዝማሬ በእንዲህ መልኩ ያገለገላችሁን ዘማሪያን፣ የዚህ የታላቁ ደብር አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶቼ፣ የነገ የቤተክርስቲያን ተረካቢዎች፣ የሰንበት ትምህርት ቤት ልጆቻችን፣ እንዲሁም ደግሞ በዚህ ቦታ ከሩቅም ከቅርብም መጥታችሁ ቃሉን ስትሰሙ የሰነበታችሁ አሁንም እየሰማችሁ ያላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? ናጌንጌ ገልትነን አካም ወልታን በገገመደን ለዚህ ያደረሰን አምላካችን ስሙ የከበረና የተመሰገነ ይሁን። ምነው ሶስቱንም ቀን እዚህ በሆንኩ ብሎ አሰኝቶኛል። ዛሬ እጅግ ታምራላችሁ። እጅግ መዝሙር ይዘመር፣ መዝሙር ይዘመር። የምን መዝሙር? ጌዲዮፋን አልመሸባችሁ? ኤሌሌሌሌ ከማንዴሌሌ ካናኖታ መጌሌላ ቄሌ ኤሌሌሌሌ ከማንዴሌሌ ካናኖታ መጌሌላ ቄሌ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ጉቻው ጃገን አሹ 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 ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ጉቻው ጃገን ኤሌሌሌሌ ከማንዴነኔ ካራኖታ መገኔ ላቄኔ ኤሌሌሌሌ ከማንዴነኔ ካራኖታ መገኔ ላቄኔ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ዱቻው ጃገ አሾ 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 ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ዱቻው ጃገኔ ኤሌሌሌሌ ከማንዴኔኔ ካራኖታ መገኔ ላጌኔ ኤሌሌሌሌ ከማንዴኔኔ ካራኖታ መገኔ ላጌኔ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ጉቻው ጃገኔ አሾ 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 ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ ጋላቴ ፋንቶ አሴሳኔ ጉቻው ጃገኔ ፋሮቴ መገኒን ቄሱሜ ዱቺን ይወዳው አልፋተሜ ኬና ሉመሬ ከከዱዋል በገገመድነን በገገመንድነን አይበቃችሁ? ይበቃናል። አይ ይበቃናል። እንዴ ልናድር ነው?
አሁን ይበቃናል። ከዚህ በላይ እናንተም ብትሉን የማልሄድም የሮቢራማ ሮይ ፋዳናሞ ኢንፋርፋናሽ አራፍ ኑጋ ዲፈማና ጎዳኮ ጎታኒ ገለቶማ እሺ ያህል ካልኩኝ በእውነት ይበቃል። እግዚአብሔር አምላካችን የተመሰገነ ይሁን። እናንተ ከሆናችሁ አትጠገቡ። ምን ይብል ላድርጋችሁ ታዲያ? ሌላ ጊዜ በሰፊው አሁን ሂዱ፣ ግቡ፣ ተኙ። ነገ ስራ ነው። ገብቷችኋል አይደል? እኛ እዚህ ብቻ ሳይሆን ጎረቤት እንረብሻለንም ታውቃላችሁ አይደል? ሲመሽ። ስለዚህ አሁን ይበቃናል። ግን ጥቂት መልእክቶችን ደግሞ አስተላልፋለሁ። አንደኛ የጉባኤውን ውጤት ስኬታማነቱ መጨረሻ ላይ በደንብ ስላየው እሱን ትኩረት መስጠት እፈልጋለሁ። መምህሩ መጨረሻ ላይ ያሉትን አይታችኋል አይደለ? ንስሐ አባት የሌላችሁ በጣም የሚገርም ነው። እስከ ዛሬ ድረስ በድለናችኋል እያልኩ ነኝ እኔ በእውነት። ባለፈው ቅዱስ ሚካኤል ጉባኤ ላይም ልክ እንደዚሁ ግልበጥ ብሎ ሰው ወጥቷል። መጨረሻ መምህሩ ልክ ዛሬ እንዳደረጉት በታማኝነት አውጡና እጃችሁን ንስሐ አባት የሌላችኋል። ሁሉም በታማኝነት አውጥቶ በጣም ብዙ ተመዘገበ። ከ500 በላይ ህዝብ ተመዝግቧል። ዛሬውን አልነገራችሁንም። ብዙ ሰው እንደሆነ ሰምቻለሁ፣ አልነገራችሁንም። ስለዚህ እስከ ዛሬ ድረስ ንስሐ ግቡ ብቻ ነው ያልናችሁ። ንስሐ ግን እንዴት እንደምትገቡ ለካ አልነገርናችሁ። አያችሁ አይደል? እንዴት እንደሆነ አልነገርናችሁ። ንስሐ አባት እንዴት እንደሚያዝ አልነገርናችሁ። ብቻ ንስሐ ግቡ። የቅድሙ የንስሐ ትምህርት አንጀትን አያረሰርስም፣ ውስጥን ነው አይደለ? እንደው ሰብሮ የሚገባ እግዚአብሔር ቃል እኮ ሰብሮ ይገባል በእውነት። ስለዚህ ይሄ የተሰበረው እንዴት ሆኖ እንደሚሄድ ደግሞ አልነግራችሁም ነበር። ዛሬ መምህራችሁ ጨርሰው ነው የነገሯችሁ። ንስሐ አባት የሌላችሁ ምን በሏል? ንስሐ አባት ያዙ አሉ። የመያዙ መንገድ ደግሞ አሁን በተመዘገባችሁ መንገድ አጥቢያው ሰበካ ጉባኤው ወይም ደግሞ አስተዳዳሪው ወይም የካህናት ጉባኤው ያሉት ካህናት በደንብ አድርገው ደልድለው ይሰጧችኋል። ግን ይሄ ብቻ በቂ አይደለም። የንስሐ አባቶች ራሱ ንስሐ ልጆቻቸውን እንዴት መያዝ እንዳለባቸው ደግሞ ኮርስ መውሰድ አለባቸው ማለት ነው አይደል? አዎ ኮርስ መውሰድ አለባቸው። ቅድም
በገደምዳሜው ቀስ እያሉ ካህናትን ስለሚያከብሩ ሳይናገሩ ነካ እያደረጉ እያለፉ ነበር መምህር የነበሩት። አሁን እኔ ደግሞ ጨመር አድርጌ እናገራለሁ። እሳቸው ነካ ያደረጉትን እኔ በደንብ እንናገራለን። የቤት ስራ ይዘን እንሂድ። እናንተ ምን አትበሉ ተብላችኋል። አትስከሩ፣ አትሙ፣ ኃጢአት አትስሩ ተብላችኋል አይደለ? በየጫት ቤቱ፣ በየጠጅ ቤቱ፣ በየምኑ አትገኙ ተብላችኋል። ጥሩ ነው። ደግሞ እንዲሁም ደግሞ አንተ አትስረቅ የምትል ትሰርቃለህን ይላል። አንተ አትስከር የሚል ትሰክራለህን ይላል። ነገ ምን ሰጣቸው የንስሐ አባቶች ደግሞ ሰካራም ከሆኑ አደጋ አለው። ገብቷችኋል አይደል? አደጋ አለው። ስለዚህ አንድ የቤት ስራ ስሩ። ካህናት ቤታችሁ ጸበል ሊረጩ ሲመጡ አረቄ ነው አይደል የምታቀርቡላቸው? አይደለም? ሳቃችሁ እንዳታቀርቡላችሁ ልላችሁ ነው። ይኸው አረቄ አምጡ የሚላችሁ ካህን ካለ ራሱ ጳጳሱ አረቄ አታቅርብ ብለውናል። ከፈለጋችሁ ወዳችሁ እስኪሞላ ድረስ ብሉ በሏቸው፣ ስጧቸው። ግን ምን አትስጧቸው ነው ያልኩት፣ እንዳትሰጧቸው። በየመሸታ ቤቱም ስታገኟቸው እንዳትጠጡ ተብላችኋል። መሸታ ቤት ምን ታደርጋለህ በሏቸው። ነግሬያቸዋለሁ። ካህናት እዚሁ በህዝባችሁ ፊት ነው የምናገረው። እኔ ካልተናገርኩ ማን ይነግራችኋል? ገብቷችኋል? እናንተም ጠብቁ። ምንድን ነው እሱ? እናንተም ጠብቋቸው። እናንተ ናችሁ የምታጠፏቸው። አጥፊዎች እኮ እናንተ ናችሁ። የምትጋብዙ እናንተ። በቃኝ እንኳን ሲሉ አንድ ድገሙ። ደግ የሰራችሁ ትመስላላችሁ እናንተ ራሳችሁ። እንዳትሰጧቸው። ምን አልኳችሁ? ዋ ትሰጧቸውና ነግሬያችኋለሁ። እንዳትሰጧቸው። ምንም የለም። ወዳቸውን ከቆረጣቸው ቤታቸው ይጠጡ። ከዛ ውጭ የለም። እየሰከሩ አይሆንም። ስለዚህ እናንተም አትስከሩ። አባቶቻችሁ ምን አይሉ አይሰክሩ። ሰካራም ካህን ማየት የለብንም። አለብን? ሰካራም ምዕመንስ ቱቦ ውስጥ የሚያድር ምዕመን እንዳይኖር አደራችሁን። ወድቆ የሚያድርም መኖር የለበትም። ምክንያቱም በህይወት ምን ማለት አለበት? ክርስትና በህይወት መተርጎም አለበት። መምህሩ ያስተማሩን ይሄ ነው። በቤት ውስጥ የጠፋውን ድርብ የሆን እኛ ነን ማለት ነው። እና ቅድም የነገሩን ትምህርት ይሄ ነው አይደለ? በቤት ውስጥ ሆነን የጠፋንንና ከጥፋት እንመለስ። ስለዚህ በጥፋት ውስጥ ማንም መገኘት የለበትም። ይሄ ልክ ነው። አሁን ሀገረ ስብከታችንም ምንም እንኳን ጀማሪ ቢሆን በዘንድሮ ዓመት ካህናትን ሊያሰለጥን ከየወረዳው ሁሉ ጀምሯል ማለት ነው። አሁን ክረምቱን ከየወረዳው ከዚህም ይሄዱ አሉ። በየዓመቱ እያደረግን እንጨርሳለን። ትምህርታዊ ነፍስን በደንብ ይማራሉ። ልጆቻቸውን እንዴት ማስተማር እንዳለባቸው በደንብ ይማራሉ። ከዛ ደግሞ መጥተው እናንተን ያስተምራሉ በየቤታቸው። ስለዚህ ንስሐ አባት የሌለው ምዕመን መኖር የለበትም ማለት ነው። እሺ፣ ስለዚህ ንስሐ አባትን ያዙ። አሁን ይደለድላሉ። ይዘዋል ስሞቹን። ወረቀቱ መጥቷል። ሳንቲም ስትለቅሙ እኮ ነው ያጠፋችሁት። እዚህ ጋር ደግሞ ልንገራችሁ አይደለም፣ አንዱ ችግራችን ምዕመናን፣ እባካችሁ ኪሳችሁ ድረስ መጥቶ እስኪወሰድ ድረስ አትለመኑ። ቤተ ክርስቲያን ችግሯን መንገድ ብቻ ነው ስራዋ። በቃ አሁን ለአንድ ካሬ ይሄን ያህል ካለች በቂ ነው። ይሄን የሚሸፍን ይሸፍን እንጂ የተለመናችሁ ስንት ሰዓት እንደጠፋ ቅድም አያችሁ አይደለም? በጣም ረዥም ሰዓት። ቤተ ክርስቲያን ችግሯን ለማን ነው የምትነግረው? ለልጆቿ። መስጠት ደግሞ የማን ነው? አትለመኗ። እየተለመናችሁ እኮ ነው ያስቸግራችሁ። ካልተለመናችሁ አትሰጡ። ስማችሁ ካልተጠራ አትሰጡ። ካልተሞካሻችሁ አትሰጡ። ውዳሴ ከንቱ አትውደዱ። ደስ ብሏችሁ የሚሰጥ በልግስና ምን ይበል ይስጥ ነው የተባለው፣ በደስታ በቃ ቤተክርስቲያን ይሄን ጀምራለች። ለዚህ የሚያስፈልገው ይሄ ነው። ይሄን የምታሟሉ እዚህ ጋር መጣችሁ እንደዚህ መመዝገብ ትችላላችሁ። አበቃ። አይበቃትም እንዴ? ከዚህ በላይ ቤተክርስቲያን ግን ታደርጋላችሁ እንደዛ ብትል ቤተክርስቲያን። ቅድም አሁን መምህሩ ባይጮሁ ኖሮ ትሰጡ ነበር? አትሰጡም እኮ። ደግሞ መጀመሪያ ስትጠሩ እኮ አትመጡ። ሞቅ እያላችሁ የምትመጡት ኋላ ነው።
ሰዓቱን ገላችሁ ጨርሳችሁ መጨረሻ ላይ የመጣችሁ ዝዝት ታደርጉታላችሁ። በኋላ ነግሬያችኋለሁ። ምን ለምናችሁ ጥቂት ዓመታት ብቻ ነው። ወደፊት ይኸው ለምናችሁ ነው የምትሰጡን። እሺ ትስቃላችሁ። ለምናችሁ ቤተክርስቲያናት ለምን ወደፊት ጠንክራ ከሰራች ነው። ታዲያ አሁን አይደለም። ጠንክረን ከሰራን ቤተክርስቲያን የምትለምን ሳትሆን የምትሰጥ ናት። አያችሁ፣ አሁን እናንተን እየለምን እናንተ ሙዳየ ምጽዋት ውስጥ እየጨመራችሁ እኛ የምንጠቀመው ገንዘብ የምጽዋት እንጂ የዛ አይደለም። የምትረዳበት ነው ቤተክርስቲያን። ምን ካረግን ማለት ነው? ጠንክረን ለልማቱ በርቱ። አብራችሁ ግን አትለመኑ ነው። እኛም ልመና እናበዛለን። መቋጫችን እሱ ነው። እስኪ ቃል እንግባን። ላለመለመን ሳትለመኑ ትሰጣላችሁ? አትሰጡም? ሳትለመኑ ትሰጣላችሁ? የእውነት የውሸት ተለምናችሁ መስጠቱ ነው ደስ የሚላችሁ ወይ ሳትለመኑ? ሳትለመኑ ያው እንግዲህ ዝም ብላችኋል። አላቅም። ጥቂት እዚህ ጋር ያሉት ናችሁ። በልባችሁ ያዙት። ግድ የለም አሁን አትንገሩ። ወደፊት ቤተክርስቲያን መንገር ብቻ። እኒህ ቄሶች ልመና ቆሙ እንዲያውን እስክትሉ ድረስ ማለት ነው። አምጥታችሁ የገንዘብ ያለ ተቀበሉን እስክትሉ ድረስ እናደርጋለን። እሱ ቅርብ ጊዜ ነው፣ ሩቅ አይሆንም። እግዚአብሔር ለዛ ያድርሰን እና ግን እንበርታ። የሰጧችሁን የቤት ስራ ይዛችኋል አይደለ? ስለዚህ ጉባኤው ያማረ የተዋበ ቅድምም ያስተማሩት የመጀመሪያው መምህር ሊቃውንት እነዚህ መምህራን እንቁ የቤተክርስቲያናችን ልጆች ናቸው። ስለ እመቤታችን ፍትፍት አድርገው ነው። ሰሞኑን እንግዲህ ሲነገር ነበር ርዕሶቹ። ስለ ነገረ ክርስቶስ ተምሯል፣ ስለ ነገረ ማርያም ተምራችኋል፣ ስለ ብዙ ነገር ተምራችኋል፣ ብዙ እውቀት አግኝታችኋል፣ ሸምታችኋል። በጣም ደስ ይላል። ሁለተኛ ደግሞ ላመሰግን የምፈልገው ይሄ ደብር ትልቅ ስራ እየሰራ ነው። ደብር ሲባል በሙሉ ህዝቡን ጨምሮ ነው እንዳለ ለብዙ አካባቢ ላሉት ሁሉ ኮርስ መስጠት፣ ገንዘቡን ችሎ ምግብ ችሎ ማለት ትልቅ ነገር ነው። አያችሁ፣ አንዱ ቃላዋዲ ላይ ያለውን ነገር ፈጽሟል ማለት ነው። አንዱ ከአንዱ ጋራ ምን ማለት መረዳዳት፣ መተባበር የሚለውም ማለት ነው። ስለዚህ ይሄ ደብር በጣም አርያ የሆነ እየሄደ ነው። በጣም እየተፈነጠቀ ነው። የገደብ መምህራሉ ጠብቃለሁ ይሄንን ስራ ገደብ ላይ ጨለለብቱ በደንብ ሄዷል። ገደብ አልሰማውም። እስከ ጉባኤ እንኳን ሲደረግ ገደብ አልሰማው። ይዘው ሂዱ። እዚሁ ነው የምሰጠው የቤት ስራ። ጨለለብቱ ግን አንደኛ። ራሳችሁን አመስግኑ። በእውነት ትልቅ ስራ ነው እየተሰራ ያለ። እግዚአብሔር ይመስገን። በጣም ትልቅ ስራ። ስለዚህ አሁን አመስግኜ ብቻ ልጨርስ፣ ምክንያቱም መሽቷል። ላወራ የነበረውን ሁሉ ማውራት አልችልም። አሁን እናንተ በዚህ ምሽት ቆማችሁ እኔ ማውራት ስለማልችል ማለት ነው። መምህራኑን ቃለ ሕይወት ያሰማልን። እግዚአብሔር አምላክ በእውነት በእድሜ በጤና ያቆይልን። በጠራናቸው ቁጥር ሁሉ ሀገረ ስብከታችን የሚመጡ እምቢ የማያውቁ እምቢ ብቻ አይደለም ባይመቻቸው መምህራንን ራሳቸው መድበው እንደ ሀገረ ስብከት እንዳንዱ እንደኛ ሆነው የሚሰሩ ናቸው። ደውሎ መምህር ፈልጋለሁ ብቻ ማለት ነው። ለምሳሌ መምህር አድነውን ደውላችሁ መምህር ፈልጋለሁ ብትሉ መምህር አድነው ባይመቻቸው ከሆነ ምን ያደርጋሉ? ይመድባሉ እንደሳቸው። እነዚህ መምህራን ማለት የኛ ሀገረ ስብከት ናቸው ማለት ነው። የአዲስ አበባ አይደላችሁም። ሊቀ ሊቃውንትም እንግዲህ በዓለም ሁሉ ቢዞሩም ለኛ ልዩ ኖት ማለት ነው። መምህር አድነውም ደግሞ ልክ እንዲሁ በየትኛውም ዓለም ቢዞሩም ለኛ የተለዩ ኖት። ይሄ በሙሉ ሀገረ ስብከታችን ማለት ነው። እነሱ ማለት በሙሉ ሀገረ ስብከታችን ባሉበት፣ ዘማሪያኑ ደግሞ ዳግም ያው የምታውቁት ነው አይደል? ከድሮ ጀምሮ ይመጣል ያገለግለናል። ምርትነሽም ልክ እንደዚሁ በቃ የኛ የሀገረ ስብከት ዘማሪያን ናቸው እነሱም ማለት ነው። ተጠርተው አንዳንድ ይውላችኋሉ። አንዳንድ መቼም ስንጠራቸው ብዙ ጠባይ አለ። መቼም ለሚመናን ሁሉ አይነገርም አይደል? ብዙ ጠባይ አለ አንዳንዱ ጋር። እነዚህ ግን
ካለ ጉባኤ በስተቀር እግዚአብሔር ቃል ካለ መስፋፋት በስተቀር ሌላ ጠባይ የሌላቸው እንቁ መምህራን ናቸው። አንዳንዴ መምህራኖቻችን ዘማሪዎቻችንንም እንወቃቸው። ገብቷቸዋል። ማወቅ ጥሩ ነው አይደለ? እንወቃቸውና እግዚአብሔር ሀብተ መምህራንን በረከተ መምህራንን ያድላቸው። በዝማሬ ላገለግሉንም ዘማሪያን እንዲሁ ለዘማሪያኑም እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን፣ ይቀድስልን፣ በጸጋ በረድኤት አይለይብን። ይህ ጉባኤ በእንዲህ መልኩ እንዲያምር ትልቁን ስራ የሰሩት የደብሩ አስተዳዳሪና ሰበካ ጉባኤው ምስጋና ይገባቸዋል። በእውነት አመስግኑልን። ከዚህም ውጭ ደግሞ ሰበካ ጉባኤው ከአስተዳዳሪው ጋር ሆኖ ይሄ ያስፈልጋል ብለው ምዕመናንን ሲያስተባብሩ፣ ሌሎችንም ሲያስተባብሩ እሺ ብላችሁ የታዘዛችሁ ሁሉ እግዚአብሔር በረከቱን ያድላችሁ። የእግዚአብሔር በረከት በቤታችሁ ይግባ። ሌላው ደግሞ ቤተክርስቲያን እንዲህ ድግሷን ደግሳ ስጠራችሁ ቤተክርስቲያን ጠርታናለች ሄደን ይህንን የቃለ እግዚአብሔር ድግስ መብላት አለብን ብላችሁ የመጣችሁ አባቶች፣ እናቶች፣ ወንድሞች ሁሉ እግዚአብሔር ጸጋ በረከቱን ያድላችሁ፣ በረድኤት አይለያችሁ። የዚህ ደግሞ ወረዳ ቤተ ክህነት ለዚህ ሁሉ ደግሞ ዋና ከሀገረ ስብከት ጋር አገናኝቶ ሁሉን ነገር እንዲያደርግ የሆነ ድልድዩ ደግሞ ማን ነው መሰላችሁ? የወረዳ ቤተ ክህነት ነውና እግዚአብሔር አምላካችን መላከ ሰላምን ከነጸሐፊው ጋር በጸጋ ይጠብቅልን፣ በረድኤት ይጠብቅልን ማለት ነው። ያላመሰገንኩት አለ እንዴ? የለም። በቃ ለዚህ የተባበሩትን ሁሉ የጸጥታ አካላትን እግዚአብሔር ጸጋውን ያድልልን። እንድንማር ደግሞ እነዚህ ኦርቶዶክሳውያን በደንብ አድርገው እስቲ ይዘምሩ ብለው ዝም ያሉንን በእኛ በእምነት የማይመስሉን ወገኖቻችን እግዚአብሔር ጸጋውን ያድልልን። በእውነት እናመሰግናቸዋለን። የእነሱም ሲሆን እኛ እንደዚህ ምን ማለት አለብን ማለት ነው? ዝም ማለት አለብን ማለት ነው። ገብቷችኋል? ያለን አንድ ሀገር ስለሆነ በጋራ ነው የምንጠብቀው። ይህንን በጋራ እንድንጠብቅ በጋራ እንደዚህ እንድናመልክ ሁላችንም በእንደዚህ እንድንሆን ያደረገን አምላካችን ስሙ የከበረና የተመሰገነ ይሁን። እዚህ ጋር ካህናት በእውነት አምረው አምመው ጠምጥመው የሚታዩ አያችሁ አይደለም? በጣም በጣም ልናመሰግናቸው ይገባል። በጣም ሌላ ቦታውን በጣም እኛ ሀገረ ስብከት ተለምዷል። በእውነት ሌላ ቦታ ካህን ሲባል ቁጭ ብሎ የሚማር ካህን የለም። እነዚህ ምስጋና ይገባቸዋል። ቁጭ ብለው ነው እየተማሩ ያሉት። በእውነት ይገባቸዋል። እግዚአብሔር በረከቱን ያድላቸው። በተለይ የሰንበት ትምህርት ቤቶችን ባመሰግን እስኪ ይፈቀድልኛል? ምስጋና ይገባቸው። እስካሁን ድረስ አንድ ያላመሰገንኩት መጣል። ሁል ጊዜ የሚረሱ አሉ። ዘማሪያን ይመሰገኑና ማን ነው የሚረሳ? በዜማ ቃም ያገለግለው አካል ይረሳል። አመስግኗቸው እስኪ። ቅድም አያችሁ ዳግምና ምርትነሽ ሳመሰግን የእኛን ቀሪ ገንዘባችንን ሳላመሰግን ቀረው። ማን ነው እሱ? ዘማሪ ጌታሁን በጌዲዮፋ ቅድም ሲያሳምሩ አላያችሁ? አመስግኑት እስኪ። እግዚአብሔር የተመሰገነ ይሁን። አንድ ደግሞ ብስራት አብሬያ ብስራችኋለሁ። አሁን ይሄ የጨለለቅቱ ከተማ ይሄ ደግ በእንዲህ መልኩ ያማረ ጉባኤ፣ ትልቅ ጉባኤ ከአዲስ አበባ ድረስ እንደዚህ አምጥቶ አካሂዷል አይደለ? ገጠሮቹስ የላቸውም ማለት እነሱ እንደዚህ የላቸው። ምናልባት አካባቢ ላይ ያሉ እዚህ ይቃርማሉ። አይቻለሁ ከየት አካባቢ የመጡ ከቢሎያ አይቻለሁ እንደዚህ የመጡ ናቸው። ግን እዛው ብናደርግላቸው ይህን ጉባኤ ምን ይለናል? ምንም አይልም ማለት። ስለዚህ ይውላችሁ መጀመሪያ በጌዲኦ ዞን ላይ እንጀምርና
ኮሬና ቡርጅም እንሄዳለን። በዚህኛው ዓመት ከሐምሌ ጀምሮ በሙሉ ጌዲዮ ውስጥ ያሉ ገጠር ላይ ያሉ አብያተ ክርስቲያናት በሙሉ ቢያንስ አንዳንድ ጉባኤ እናካሄድበታለን ማለት ነው። አንዳንድ ጉባኤ ይካሄዳል። የሚያካሄዱት ማመሰላችሁ እንደዚህ ከአዲስ አበባ ድረስ አይደለም የምናመጣው። እዛ ደግሞ የምናገለግለው በምንድን ነው? በጌዴኦፋ ገብቷችኋል አይደለ? ዝማሬ በጌዴኦፋ፣ ወንጌል በጌዴኦፋ። ምክንያቱም እዛ ጋር መድረስ ያለብን በምንድን ነው ማለት ነው? በቋንቋ ስለሆነ በጌዴኦፋ ልጆቻችን ሞልተዋል። በደንብ አሉ። የሚዘምሩ ልጆች አሉን፣ የሚሰብኩ ልጆች አሉን። አስተባብረን እንሄዳለን። የጎበዘ ግን አንድ የበረከት ስራ እንዲሰራ ለእናንተ የምሰጠው በሞንታርቦና ድንኳን አለ መሰለኝ። ሞንታርቦና ድንኳኗ ኪራይ ትፈልጋለች መሰለኝ። ለዚህ የገጠር ስምሪት የበረከት እቀበላለሁ የሚል የበረከቱን ማድረግ ይችላል። በምንድን ነው የሚችለው? የሀገረ ስብከቱ ሚዲያ አለች አይደል? ኤክቱስ የምትባል እሷ ላይ የሀገረ ስብከቱ የህዝብ ግንኙነት ስልክ አለ። እዛ ላይ ደውሎ መረጃ መቀበልም መረጃ መስጠትም ይችላል። እዛ ጋር ማለት ነው። እንደ ቅድሞ አለምናችሁም እኔ ይሄን አድርጎ አላለም። እዛ ላይ በረከቱም እምቢም ካለ ደግሞ ጉባኤው ምን ይላል? ይቀጥላል። ግን መቼ፣ እንዴት፣ የት የሚለውን አሁን አልነግራችሁም። ከተካሄደ በኋላ ነው። እዚህ አካባቢ ያለው በወረዳው ቤተ ክህነት በኩል ይነገራል። ያኔ ሲነገራችሁ የራሳችሁን ስራ ትሰራላችሁ። ጥሩ ነው አይደል? እስቲ ይሄንን አመስግኑ። በእውነት እነሱ አስፈልጋቸው ስብከት ኬላ ላይ እናደርጋለን። አብያተ ክርስቲያናት ያሉበትን ቦታ እናደርጋለን። ትልልቅ ጉባኤዎች እንሰራለን። እግዚአብሔርም ይረዳናል። ከተማ ላይ ግን አይደለም። ከተማማ ይኸው ለሌላውም እየተረፈ ጨለለቅቱ ተርፏል። ገደብ እንጠብቃለን። እንዲሁ ደግሞ ፍስሐ ገነት እንጠብቃለን። ይርጋ ጨፌ እንደዚህ፣ ዲላ እንደዛ። ከነዚህ ውጪ ቡሌ እንደዚህ። ከዚህ ውጪ ያሉት በሙሉ ግን እናዳርሳለን ማለት ነው። እግዚአብሔር ለዛ ያድርሰን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የከበረና የተመሰገነ